ተራራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል። በአሜሪካ በ50 ስቴቱም ሄደን አገልግለናል። በአውሮፓ በቃ ያልሄድንበት ቦታ የለም። በቃ የማገልገል ጥግ ድረስ ሄደናል። በዚህ ማንም የሚስተካከለን የለም ብላለች። በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እመቤቴን ትለ የትም አትሄድም። ዮኒን ያለች እናቴም አይ የእመቤቴ ፍቅር የትም ትንደፋደፋታለ እንጂ ለጊዜው ሞክረው። ሰላም እንዴት አላችሁ? ውድ የማልዳን ቲዩብ ቤተሰቦች እግዚአብሔር የተመሰገነ ይሁን። ይህ እንግዲህ አዲስ ቤት ነው። ሁላችሁም ይህንን ቤት ላይክ እና ሰብስክራይብ አድርጉት። ሰብስክራይቡን በቅርብ ቀን 1000 እንምላው። እንግዲህ ዛሬ ይዤላችሁ የመጣሁት በዘርፌና በዮኒ ማኛ ጉዳይ ነው። እንግዲህ ዘማሪት ዘርፌ በኦርቶዶክስ ቤት እያለች የማታውቀው ነገር ምን እንደነበረ አንድ ወንድማችን ይናገራል። ያንን አስቃኛችኋለሁ። ዮኒ ማኛ ደግሞ አጋልጧታል። እንግዲህ በኦርቶዶክስ ቤት እያለው የዘመርኩ ይተፋብኝ ነበር ያለችውን ነገር አጋልጧታል። ያንን እናያለን። ዮኒ ማኛም እንግዲህ ወደ ኦርቶዶክሱ እየመጣ ነው፣ ስለመቤታችን እየተናገረ ነው። ያንን አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ይጠቅማችኋል ይቤት። እሺ እንግዲህ እቺ ዘርፌ የተባለች ዘማሪ የነበረችው ኦርቶዶክስ ቤት እያለች ያላወቀችው ምን ነበር? ተራራፊዋ ዘርፌ ኦርቶዶክስ እያለች ኢትዮጵያ ውስጥ በአራቱም ማዕዘን ዞረን አገልግለናል። በአሜሪካ በ50 ስቴቱም ሄደን አገልግለናል። በአውሮፓ በቃ ያልሄድንበት ቦታ የለም። በቃ የማገልገል ጥግ ድረስ ሄደናል። በዚህ ማንም የሚስተካከለን የለም ብላለች። በጣም ግን የሚገርማችሁ በዚህ ሁሉ የአገልግሎት ዘመኗ አንድ የማታውቀው ጸሎት አለ። ምን እንደሆነ ታውቃላችሁ? አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር በፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በብርሃን የተገኘ ብርሃን፣ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለሰው እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግን ቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እሱ መከራን ተቀበለ፣ ሞተ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በምስጋና ይመለሳል፣ ለሕያዋንና ለሙታን ለመፍረድ፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ይህንን የሃይማኖት ጸሎት ብታውቅ እንዲህ ባላለች ነበረ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የእኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። ለማንኛውም ኦርቶዶክሳውያን መልካም የዐቢይ ጾም ይሁንልን። ወይዘሮ ዘርፌ ደግሞ መልካም የሽቀላ ዘመን ይሁንልሽ። በትክክል አታውቅም ነበር ስለ ኢየሱስ ክርስቶስ። ይህንን ጸሎት አታውቅም። በዕለቱ ውዳሴ ማርያም ደግማለሁ፣ ጻድቃኔ ይጓዝ ነበር ያላለቻቸው ያላነሳቸው ነገሮች የሉ። ግን ይህችን ቤተክርስቲያን አታውቃትም። ይህንን ጸሎት ሃይማኖትን እንኳን አታውቀውም፣ አልገባትም ነበር። ብትጸልይም ብትደግምም ዝም ብላ ነበር ማለት ነው። ይህን የተረዳ ሰው ቤተክርስቲያን ስለ ኢየሱስ ክርስቶስ አትሰብክም፣ ኢየሱስ ክርስቶስ ስም ሲነሳ ያሳብዳቸዋል አትልም ነበር። በዚህ ማግኘት ይቻላል እንዲህ አይነት ውሸትን ማለት ነው። እሺ ስሙት፣ ራሱ ዮኒ ማኛ ምን ብሎ እንዳጋለጣት። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ፣ መበታተናቸውን ማቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ
መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አርጋኛለች ብላለች። ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ ወጣችሁ፣ በብልግናችሁ ወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አይልም። አንቺን ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስን እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ፣ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ
ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈሰው። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይህንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መጣችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። እንግዲህ በእል ነው ከኦርቶዶክስ ቤት ወጥቶ ወደዛ ሄደው በእል እንደሄደ ተነጋግሯል፣ ራሱ ተናግሯል። ፕሮቴስታንቱ ቤት ደግሞ ምን ያህል መከፋፈል እንዳለ እንኳን አላውቅም ነበር። በኢየሱስ ክርስቶስ ላይ በጣም ብዙ ክፍፍሎች አሉ ብሎ ብዙዎችን አንስቷል። በተለይ በዘርፌ ጉዳይ ደግሞ ጥሩ ነው። አንዳንዴ እንዲህ አይነት ሰዎች እንዲህ አይነት ሀሳቦችን ሲያነሱ ከራሳቸው ወገን ሲሆን ጥሩ ነው። የሰጣትን ምላሽ ሰምታችኋል። ሀሳባችሁን ስጡ። የመጨረሻ ስለ እመቤታችን የተናገረውን ላስቃኛችሁ። እመቤቴን ትለ የትም አትሄድም። ዮኒ ያለች እናቴም አይ የእመቤቴ ፍቅር የትም ትንደፋደፋታለ እንጂ ለጊዜው ሞክረው የትም አትሄድም። እህቴም እናቴ ምክንያቱም የክርስቶስ እናትን በፍጹም የማይሆንልኝ ነገር ነው የኔ። ብዙ ጊዜም እላለሁ ያመልጠኛል። በጣም ነው የምወዳት ቅድስት ድንግል ማርያምን፣ የክርስቶስን የሰጠችኝን ቅድስት ድንግል ማርያምን የወደደበት ኦርቶዶክስ ምክንያቱ ራሱ አንድና አንድ ነው። ለምንድን ነው የወደዳችኋት? የክርስቶስ እናት ስለሆነች እኮ ነው። ከማንም ያስበለጧት የጌታችን እናት ስለሆነች ነው። እንደው ጭንቅላታቸውን ምን ያህል እንዳደነዘዘው ነጫጭባ እንዴት እንዳደነዘዘው ማየት የምትችሉት አብዛኛውን ክርስትና እናውቃለን የሚባለው እመቤታችን ቅድስት ድንግል ማርያም የተወደደችበት ሪዝን ራሱ ትክክለኛ ሪዝን ነው። ምን አይነት ሪዝን ነው? አዳኙን ጌታን ስለወለደች ዳቦት ሪዝን። ከዛ በፊት ምንም አይነት ሪዝን የላቸውም። ኦርቶዶክስ የሚባል ቅድስት ድንግል ማርያምን የሚወድበት ምንም ሌላ ሪዝን የለም። የጌታ እናት ናት። ዳሴ ከበቂ በላይ ምክንያት አለ። በዚህ ጌታ ኢየሱስ ክርስቶስ የሚከፋው የሚመስላቸው እኮ ጴንጤ ወንድምና እህቶች አሉኝ። ጌታ ኢየሱስ ክርስቶስ የሚከፋው የሚያኮርፍ የሚቀየም ኢየሱስ ክርስቶስን መውለድ በቂ አይደለም ብለው የሚያምኑ ጨርቁን መንካትና መዳን በቂ ነው ብሎ መውለድ በቂ አይደለም የሚሉ አስተሳሰብ ያላቸው በጣም የወረዱ ሰዎች አሉ። ባይዘዌ እኔ ዮኒ ማኛን አምኜው አይደለም፣ ግን ስለ እመቤታችን አንዳንዴ ሲነሳ በቃ መቆጣጠር ያቅተናል። በተለይ እኛ ኦርቶዶክሳውያን በጣም ጥልቅ ፍቅር ስላለን ከእመቤታችን ጋር ጥልቅ ፍቅር ስላለን ጥልቅ ቁርኝነት ስላለን ስለሷ ሲነሳ በቃ ሁላችንም ስስብልታችን ነው ማለት ነው። እንግዲህ እናትና እህቱ ከመቼም የእመቤታችንን ፍቅር አትተው መስሎ ነው እንጂ እንዳሉት እንደነበረ ገልጿል። እንግዲህ አሁን ዳርዳሩን ይዟል። እግዚአብሔር ልቦና ሰጥቶ ማንም ነፍስ እንዲጠፋ ስለማንፈልግኛ እግዚአብሔር ልቦና ሰጥቶት ወደ ቤቱ እንዲመልሰው ወደ እውነተኛው ብርሃን እንዲመልሰው በዚህ በአብይ ጾም ጸሎት አድርጉለት። እንግዲህ ይህንን ቤት ለማስተዋወቅ ነው የመጣሁት። ማልዳን ቲዩብ የተለያዩ መንፈሳዊ ነገሮችን የምታገኙበት በየዕለቱ ያሉ መረጃዎችን፣ ትምህርቶችን፣ መዝሙሮችን፣ ስብከቶችን የምታገኙበት ቤት ነውና ሁላችሁም ሰብስክራይብ ማድረጋችሁን
ይህንንም ቪዲዮ ላይክ ማድረጋችሁ ለሌሎችም ደርሶ ሌሎችም ሰብስክራይብ እንዲያደርጉት ሼር ማድረጋችሁ እንዳትረሱ። በሌሎች በጣም አስተማሪ በሆኑ መረጃዎች ተመላልሼ እመጣለሁ። እስክንገናኝ ቸር ቆዩልኝ።